ዳንኤል እባላለሁ። የመጣሁት ከሞጆ አካባቢ ነው። ሰወራ ማርያም ከዚህ በፊት እንደምንሰማው በሶሻል ሚዲያ በቲክቶክም የተለያዩ ነገሮችን እንሰማ ነበር። ነገር ግን ያ ነገር አሳማኝ ስላልሆነ አሳማኝ ነው ብለን ለማመን ደግሞ ወደዚህ መምጣት ነበረብን። በዛም ለመምጣትም ደግሞ በሞጆ መልመሌ መድኃኔዓለም ማህበርተኞች ነበርና የዛ ጉዞ ማዘጋጅ ነኝ። ነገር ግን ብቻዬን ከመመጣ እስቲ ብዙ ህዝብ እኔ የሰማሁትን ነገር ሁሉም ሰው በአካል ያረጋግጥ በማለት ከአንዴም ሁለቴ ሶስቴ ጉዞ አዘጋጅተን ወደ ስውሯ ማርያም ተመላልሰናል። ነገር ግን በዚህ በተመላለስንበት ጊዜ በጣም ብዙ ታምራትን ሰምተናል። ምናልባትም ከሶሻል ሚዲያው ከምናየው በተለየ እኛ በአካል ስንመጣ ደግሞ እጅግ በጣም የሞተ ሰው ድኖ የተገነዘ ድኖ አይተናል። እንደገናም ደግሞ እዚህ ለሰባት ዓመት ሙሉ ጆሮዋ የማይሰማ ልጅ ነበረች። ልጅቷ ከኛ ጋር እናቷ ጉዞ መጣ ያለውን ነገር ይሄ የቅቤ እምነት ይሄ ቅባ ቅዱስ የተለያዩ ነገሮችን ዛ በመሄድ ከ7 ዓመት በኋላ ጆሮዋ ሲሰማ ይቻለው እና በጣም ታምርና ታሪካዊ የሆነች ቦታ ነች። ሁላችሁም መጣችሁ ብታዩ የተሻለ ነው ብዬ አስባለሁ። ነገር ግን አብዛኛው በሶሻል ሚዲያ የሚተላለፉ ነገሮች ሁሉ በጣም ቆንጆ ስለሆኑ ሁሉም እውነት ስለሆኑ መጣችሁ እንድታዩ ብዬ እጋብዛለሁ። ዳዊት በመዝሙሩ ያነሳሻል የያዕቆብ ድንኳን የእግዚአብሔር አገሩ የሚሉሽ እመቤቴ ማርያም አንቺ ነሽ፣ የብርብሯ ማርያም አንቺ ነሽ። ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም እስካሁን ከጠየቀኝ ጥያቄዎችስ እንደውም ይሄ በጣም ቆንጆና አሪፍ ነው ማለት ነው። እኛ ደጆች ሳይዘጉም ማህበረ ወዘደብረ ሰላም መልመሌ መድኃኔዓለሞች ከአንዴም ሁለቴ በጣም ብዙ ገዳማትን አስጎብኝተናል። ነገር ግን ማለት ነው ስውሯ ማርያም ከመጣን በኋላ ከአንዴ ብቻ አይደለም በጣም ብዙ ጊዜ በተደጋጋሚ በእነሱ በደንበኞቻችን በከስተመሮች ጥያቄ መሰረት 3 ተከታታይ ጊዜ የመጣንበት ነገር አለ ማለት ነው። አሁን አንድ ገዳም ከአንዴ በላይ አዘጋጅተን አናውቅም። ነገር ግን ከስተመሮቻችን አንድ መኪና አይደለም ከ100 ሰው በላይ ነው ሁሌ የሚመጣው። ግን በመጣነው ደግሞ በሚያዩት ነገር የምን ረክተው ማለት ነው እኛ እንዲሁም ሳናስበው በከስተመሮቻችን ፍላጎት መሰረት ብዙ ጊዜ እንመላለሳለን ማለት ነው። እና እጅግ በጣም ከምንነግራችሁ በላይ ሁሉ ነገር መልካም ነው። ሁላችሁም መጣችሁ ያለውን ነገር አይታችሁ አሁን እዚህ ሶሻል ሚዲያ ላይ ምናልባት ይሄን ነገር ስታዩ አብዛኞቻችሁ ለቲክቶክ ለሆነ ነገር ነው ብላችሁ ነው የምታምኑ። ነገር ግን እናንተ መጣችሁ እዚህ ቦታ ላይ የምትነግሯትን ተአምር ለ3 ቀን ብቻ ነው መጠበቅ ያለባችሁ፣ ለ3 ቀን ማለት ነው። ከዛም በኋላ ስውሯ ማርያም ሰሚነች ሁሉን ነገር ታከናወናለች። እውነቴን ነው የምላችሁ ለኔ የደረሰችልኝ ለሁላችሁ ትድረስልኝ እላለሁ። አመሰግናለሁ። ወርቀ ዘቦ ለብሰው በቤቱ ከሞሉት በሐርና በወርቅ ከተሽቆጠቆጡት በሰው ፊት ያማሩ ብዙ ሆነው ሳለ ጌታ ግን ወደደሽ እናቴ። ነይ በደመና በሏት፣ ነይ በደመና እመቤቴ የጻድቃን እናቶች እጅግ ብዙ ናቸው። ከብሉይ ከሐዲስ ብንዘረዝራቸው አንቺ ግን አንዲት ነሽ የለሽም ጭማሪ። ትኖሪያለሽ እንጂ ትውልድ ስታስምሪ። አባቶች እንዴት ተቀበላችሁ ብለህ ለጠየቀኝ ጥያቄ እውነት ለመናገር ማለት ነው እኛም ይሄን ጉዞ ከአንዴ ሁለቴ ሶስቴ አናዘጋጀው ነበር። ነገር ግን እዚህ የመጣ ነው ከምዕመናን ፍላጎት በላይ ደግሞ እዚህ መጠን ራሱ የምናገኘው ከስተምር እያንዳንዱ ነገር ጸበል በሰለታት እንድናገኝ እያንዳንዱ ሁሉን ነገር በፍቅር መክረው ዘክረው ሁሉንም ነገር ተጓዥ እንዳይገፋፋ በያለንበት አስተባባሪ ቀጥረው እንደውም በጣም የሚገርም ማለት ነው ከአንዴ ሁለቴ በመጣንበት ነገር ላይ ምንም አልነበርም። አሁን የሶስተኛው ጉዟችን ነው አይደለ? በጣም ብዙ አዳራሾች ተሰርተው ይሄ ሱባኤ የሚያዝበት እንግዳ መጥቶ እንዳይሳቀቅ አሁን ድሮ እንደዚህ አይነት አዳራሾች አልተሰሩ ነበር እና እነሱ ራሱ ምን ያክል የምዕመኑን ፍላጎት እየጨመረ በመጣ ቁጥር እነሱ ራሱ እድገቱን እያመጡት እንደሆነ ማየት ነው።
ግን አብዛኛው እንዲሁም በዚሁ አጋጣሚ እንደዚህ ጥያቄዎችን ከጠየቀ ላይቀር አንድ ማስተላለፍ እንፈልገው መልእክት አለ። አብዛኛው እንደኔ አይነት ወጣቶች ከዛሬ 6 ዓመት በፊት እኔም የነበሩበት ስላማቅ ነው። ግን ወደ ቤተክርስቲያን ከተመለስ በኋላ ደግሞ ያገኙት ነገር በጣም ድንቅ ነው እና እባካችሁ አሁን ሱስ ውስጥ ያላችሁ ጫት፣ ሲጋራ፣ ይሄ ነገር እኮ ይሄ ነገር አያዋጣኝም፣ በቃ ተረግሜያለሁ፣ በቃ እንዲሁኝ ነው፣ በቃ ይሄ ነገር አይሳካልኝም ብላችሁ በየቤቱ በየጫት ቤቱ በየሱሱ ያላችሁ ሰዎች በሙሉ እባካችሁ ኑና ስውሯ ማርያም የእናንተ ችግር ፈቺ ነች፣ ሁሉን ነገር አከናዋኒ ነችና ይሄን ነገር የመጨረሻ መልእክቴ ነው። ለዚህ እንደውም ይሄን እድል ራሱ አግኝቼ እንዳስተላለፈ ራሱ ለፈቀደችልኝ ለቅድስት ድንግል ማርያም ክብርና ምስጋና ይገባታል። አመሰግናለሁ። ስማጸን ደጅሽ መጥቼ ተመለስኩ ተረጋግቼ እንደምን አንቺን ረሳለሁ በምልጃሽ ተፈውሻለሁ የልቤ ዜማ ነሽና ሰላም ላንቺ ምስጋና ሞገሴ ነው ስምሽ ለኔ ስላለሽ ማርያም ከጎኔ